ሰላም ቤተሰቦች፣ ዛሬ አንድ ጠንካራ እናት አለች እና በዝናብ ሳልፍ ነው ያገኘኋት። በዝናብ ቁጭ ብላ ዝናብ ውስጥ ጎመንና ቆስጣ በመሸጥ ነው የምትተዳደረው። እቺን ጠንካራ ሴት አንዴ ላስተዋውቃችሁ፣ ከኔ ጋር ሆኑ። እሺ፣ ሰላም የኔ እናት፣ እንደምን ነሽ? ሰላም ነው? እንዴት ነው? ሰላም ነው አይደል? እንዴት ነሽ? ትንሽ ላናግርሽ? ችግር የለውም? ይሄ ጎመን ነው አይደለ? እሺ፣ ትንሽ ላዋራሽ ፈልጌ ነው። እሺ፣ እና እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። በዚህ ባለፈው ሳልፍ በዚህ ጋር አይቼሽ ነው በዝናብ ቁጭ ብለሽ የሻጥሽ? አዎ፣ እየሸጥኩ ነበር። ልጆች አሉሽ? አዎ፣ አንድ ልጅ አለችኝ። አንድ ልጅ አለሽ? ስንት አመቷ ነው? 16 አዎ። በእውነት ዋው። እና ሌላ ስራ ላይ ተጨማሪ ወይስ በዚህ ነው የምትሰራው? ያው ልብስ አጥባለሁ፣ በርበሬ ቀነጥሳለሁ፣ እንጀራ ጋግራለሁ። ያገኘሁትን ነው የምሰራው። በእውነት? አዎ። ስንት አመቷ ነው ልጅሽ? 16 አዎ። አሃ፣ በግል ቤት ነው የምትኖሪው ወይስ ተከራይተሽ? አዎ። አሃ፣ አይደለ? እና ሌላ የገቢ ምንጭ የለሽም? ሌላ የለኝም። በእውነት? እና ተጨማሪ ስራስ? ሌላ ይሄንን ነው የምሰራው። በቃ ልብስ አጥቤ በርበሬ ቀንጥሼ። ልጅሽ ተማሪ ናት? አዎ። ስንተኛ ክፍል? አሁን ወደ 9። አዎ። ጎብዛልሻለች። አዎ። ባለቤትሽስ? ባለቤቴ የለም። ካንቺ ጋር አይደለም? በእውነት? አዎ። ይሞት ይዳን አላውቅም። አይደለ? አዎ። የኔ እናት፣ ምንድነው የሚያስቸግርሽ ነገር? ሌላ ምን አለ የሚያስቸግርሽ? ጤናዬን መታከም እፈልጋለሁ። ኦኬ፣ ጤናሽ? አዎ። ምን ሆነሽ? አንገቴ። እስቲ ይታከማል? ይድናል? አዎ። የሚድን ነው? አዎ። በእውነት? ታይተሽው ታውቂያለሽ? ሐኪም ቤት እጄ አላውቅም፣ ግን መውጣት ይችላል። በእውነት? አዎ። የኔ እናት፣ እና ይሄንን ሰርተሽ ነው ልጅሽ የምታስተዳድሪው? አዎ። አንቺም በዚህው ነው የምትኖሪው? አዎ። አይዞሽ የኔ እናት፣ ደጋግ ልጆችሽ አሉ። እና ሕክምና ቢታከም ይድናል? አዎ። በእውነት? አይዞሽ የኔ እናት። ስልክ ቁጥር አለሽ የራስሽ? አዎ። አለሽ? አዎ። እስቲ ትነግሪኛለሽ ወይስ አታውቂም? ኦኬ፣ እሺ። እንዴት ነበር? አንድ ነው አይደለም የሚወጣው? ኮከብ 1 መሰላል፣ ከዛን 0985 53 88 74። ይሄ አንቺ ስልክ ነው አይደል? በቃ ይደውልልሻል፣ ሰዎች ያግዙሻል፣ ያቅማቸውን የሚችሉትን ይረዱሻል። እሺ የኔ እናት፣ የባንክ አካውንት ቁጥር አለሽ? አለ። በእውነት? አዎ። እሺ፣ ትነግሪኛለሽ የባንክ አካውንትሽን? በወረቀት ነው ያስያት? አዎ። ያችልም በወረቀት። ኦኬ፣ ይሄ ነው? አዎ። 1027 40 42 269 አተረፍ መልካሙ ወንድማገኝ። አዎ። ጥሩ። በዚህ አካውንት ሰዎች ያቅማቸውን ያግዙሻል። እሺ፣ ችግር የለውም። በርቺልኝ የኔ እናት። እሺ፣ ጠንከር በይልኝ። እየመጣው ጠይቅሻለሁ። እኔም ደግሞ ትንሽ የሆነች ነገር እቺኛዋን ለአንዳንድ ነገር እንዲሆንሽ ይሄኛውን የላከችልሽ። አመሰግናለሁ። ችግር የለውም። እህታችን ናት ከሳውዝ አፍሪካ። ለአንዳንድ ነገር እንዲሆን አድርስልኝ ብላ ነው። እሷን አመስግኛት። እሺ፣ አመሰግናለሁ። ችግር የለውም። ቁጭ በይ የኔ እናት። እየመጣው ጠይቅሻለሁ። እሺ። መልካም ቀን። እሺ የኔ እናት፣ ቁጭ በይ። እሺ፣ እየመጣው ጠይቅሻለሁ። እሺ። ጎብዥልኝ የኔ እናት፣ ልጅሽን የሚያሳድግልኝ። አሜን። በርሺልኝ እናት። እሺ የኔ እናት፣ አመሰግናለሁ ወንድም። ችግር የለውም። ቁጭ በይ የኔ እናት። መልካም ቀን። እሺ።